ጋይስ እንዴት ናችሁ? እኔ ገመቹ እባላለሁ። የሞን ሪል ስቴት የሽያጭ አማካሪ ነኝ። ስለ ድርጅታችን ስለ ሞን ሪል ስቴት ስለ ሳይቱ፣ ሎኬሽኑ፣ ፕራይሱ፣ አከፋፈሉ ያለውን መረጃ እሰጣችኋለሁ። እስከ መጨረሻው ተከታተሉኝ። ቻናላችን ላይ ወደፊትም የአፓርትሜንት ቤት መረጃ ስለምታገኙ ቻናላችንን ሰብስክራይብ አድርጉ እያልኳችሁ ወደ መረጃው አልፋለሁ። እሺ ድርጅታችን ሞን ሪል ስቴት አየር ጤና አደባባይ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ እየገነባ ይገኛል። ሎኬሽኑ የሚገኘው እዚህ ቪዲዮ ላይ እንደምታዩት ከአየር ጤና ወደ ቤተልና ወደ ለም ባንክ የሚወስድ ዋና አስፋልት ዳር ነው የሚገኘው። እንግዲህ ሳይታችን አስፋልት ዳር ነው የሚገኘው፣ ወደ ውስጥ ገባ ያለ አይደለም። ከሎኬሽን አንጻር ስናይ በጣም አሪፍ የሚባል ሎኬሽን ላይ ፕራይም ሎኬሽን ላይ ነው የሚገኘው። መሀል ከተማ ነው። በዛ ላይ አስፋልት ዳር ነው። ሳይቱ አካባቢ ደግሞ የሃይማኖት ተቋማት የሙስሊም፣ የኦርቶዶክስ፣ የፕሮቴስታንት ብዙ የሃይማኖት ተቋማት ይገኛሉ። እንዲሁም የንግድ ማዕከላት፣ ሱፐርማርኬቶች ሳይቱ አካባቢ ይገኛሉ። ሳይቱ ፊት ለፊት አየር ጤና ስኩል ይገኛል። ከሳይቱ ጀርባ ደግሞ ሜሪት ትምህርት ቤትን ጨምሮ ብዙ የግል ትምህርት ቤቶች ይገኛሉ። ስለዚህ ከኛ ቤት ከገዛችሁ እዚሁ ሳይቱ አካባቢ ከምታገኙት ትምህርት ቤቶች ውስጥ ልጆቻችሁን ማስተማር ትችላላችሁ ማለት ነው። የሃይማኖት ተቋማት፣ የንግድ ማዕከላት፣ ትምህርት ቤቶች ሳይቱ አካባቢ ስለሚገኙ ከሎኬሽን አንጻር ሳይታችን በጣም አሪፍ የሚባል ሎኬሽን ነው ማለት ነው። ከሳይቱ ጎን ደግሞ የአየር ጤና ታክሲ ተርሚናል ይገኛል። በአንድ ታክሲ ብቻ ከሳይቱ ተነስታችሁ ወደ የትኛውም ቦታ መሄድ ትችላላችሁ። ወደ ቦሌ፣ ወደ መርካቶ፣ ወደ ሜክሲኮ፣ ወደ የትኛውም ሰፈር ለመሄድ በአንድ ታክሲ ብቻ መድረስ ትችላላችሁ ማለት ነው። ፕራይም የሚባል ሎኬሽን ላይ ነው የሚገኝ ሳይቱ። እንግዲህ እንደዚህም ሆኖ ፕራይሳችን ደግሞ በጣም አፎርደብል ነው። በካሬ 73900 ብር ብቻ ነው። 100%ንም አሁን መክፈል አይጠበቅባቸውም። 8% ወይ ደግሞ 10% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በግንባታ ፕሮግሬስ እስከ 10 ዓመት መክፈል ትችላላችሁ ማለት ነው። ቤቱን እስክትረከቡ 50%ን ብቻ ትከፍላላችሁ። ቤቱን በ3 ዓመት ጊዜ ነው የምትረከቡ። ግንባታ ፕሮግሬሱ እዚህ እንደምታዩት በፍጥነት እየተገነባ ይገኛል። እንግዲህ ወደ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ ነው። ስለዚህ ቤቱን እስክትረከቡ 50%ን ብቻ ከፍላችሁ ቀሪ 50%ን ግን ከወለድ ነፃ በሆነ አከፋፈል እስከ 10 ዓመት ከባንክ ጋር አግሪመንት ስላለን ከወለድ ነፃ በሆነ አከፋፈል እስከ 10 ዓመት መክፈል ትችላላችሁ። ያለምንም ወለድ ኢንተረስት ፍሪ በሆነ አከፋፈል ነው የምትከፍሉ ማለት ነው። ቀሪ 50%ን ይህንን እድልም መጠቀም ትችላላችሁ። ካሽ እጃችሁ ላይ ያለ ቤቱን እስክትረከቡ 100%ን መክፈል ትችላላችሁ። አይ የባንክ እድሉን መጠቀም ይፈልጋለሁ ለሚል ደንበኛ ደግሞ 50%ን ከወለድ ነፃ በሆነ አከፋፈል እስከ 10 ዓመት መክፈል ትችላላችሁ ማለት ነው። ወደ ካሬ አማራጮቻችን ስንመጣ ደግሞ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ብዙ አይነት የካሬ አማራጮች አለን ማለት ነው። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 97 ካሬ፣ 110 ካሬ፣ 117 ካሬ፣ 123 ካሬ እስከ 131 ካሬ አለን። ባለ 3 መኝታ ደግሞ 140 ካሬ እና 165 ካሬ አለን ማለት ነው። ቅድም እንዳልኳችሁ መረከቢያ ጊዜያችን በ3 ዓመት ጊዜ ውስጥ ነው ቤቱን የምትረከቡት። እንደ ምሳሌ ብንወስድ ባለ 1 መኝታ 80 ካሬው በካሬ 73900 ብር የሆነው ሙሉ ክፍያው 5.9 ሚሊዮን ሙሉ ክፍያ ነው። ቅድመ ክፍያው ግን የዚህ 8% ብቻ ነው ማለት ነው። 8%ን ብቻ ከፍላችሁ አግሪሜንት መውሰድ ትችላላችሁ። ከዛ በኋላ በግንባታው ፕሮግሬስ 8% እያላችሁ ትከፍላላችሁ። 50%ን ከከፈላችሁ በኋላ ቀሪ 50%ቱ በባንክ መክፈል ትችላላችሁ ማለት ነው። ካሽ እጃችሁ ላይ ያላችሁ ደንበኞች ደግሞ ከ8% በላይ 25% ወይ ደግሞ 50% ወይ ደግሞ 100% ከሆኑ ከከፈላችሁ ቅናሽ እንሰጣለን ማለት ነው። ለምሳሌ 80 ካሬ ባለ 1 መኝታው ሙሉ ክፍያው 5.9 ነው። 100% ከሆኑ መክፈል ለሚችል ደንበኛ ግን እስከ 30% ቅናሽ አድርገን በ4.1 ሚሊዮን ሙሉ ክፍያ ብቻ እንሰጣለን። አስቡት እንግዲህ 5.9 ሚሊዮን የነበረ ወደ 4.1 ሚሊዮን ብር ቀንሰን እንሸጣለን ማለት ነው። 50% ቅድመ ክፍያ ለሚከፍል ደንበኛ ደግሞ 12% ቅናሽ እናደርጋለን። 25% ቅድመ ክፍያ ለሚከፍል ደንበኛ ደግሞ 5% ቅናሽ እናደርጋለን። ይሄም የቅናሽ እድሉን በጣም አሪፍ የሚባል እድል ነው። ካሽ እጃችሁ ላይ ያላችሁ ደንበኞች ይህንንም መጠቀም ትችላላችሁ። አይ ብር የለኝም እየሰራው በወር በሚያገኘው ብር ቀስ በቀስ መክፈል ይፈልጋለሁ ለሚል ደንበኛ ደግሞ 8% ቅድመ ክፍያ ብቻ ከፍላችሁ ቀሪውን በግንባታ ፕሮግሬስ እየከፈላችሁ ከዛ በኋላ ቤቱን ከተረከባችሁ በኋላ ደግሞ ቀሪ 50%ን እስከ 10 ዓመት መክፈል ትችላላችሁ። በዚህ መንገድም በቀላሉ የቤት ባለቤት መሆን ትችላላችሁ ማለት ነው። እንግዲህ ሳይታችን አየር ጤና አደባባይ ነው፣ አስፋልት ዳር ነው የሚገኘው። ወደፊት ቤቱን ከተረከባችሁ በኋላ ማከራየት ትችላላችሁ። ብታከራዩም አሪፍ ዋጋ ያወጣላችኋል። መልሳችሁ ብትሸጡም አሪፍ ዋጋ ያወጣላችኋል። በጣም ትርፍ ታገኛላችሁ ማለት ነው። አስፋልት ዳር መሆኑ ብቻ ሳይሆን
ኮምፓውንድ ግቢ ስለሆነ በጣም ወደፊት አሪፍ ሬንታል ቫሊዩ እና አሪፍ ሪሴል ቫሊዩ አለው ማለት ነው። ኮምፓውንድ ግቢ ነው። ወደ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ፣ የልጆች መጫወቻ በውስጡ የያዘ ኮምፓውንድ ግቢ ወይ ደግሞ የመኖሪያ መንደር ነው ማለት ነው። እንግዲህ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ ሆኖ እያለ ቤት የሚያርፈው 4000 ካሬው ብቻ ላይ ሲሆን ሌላ ቀሪ 4000 ካሬው ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ይሆናል። እናንተ ስትከፍሉ የቤቱን ዋጋ ብቻ ትከፍላላችሁ። ቀሪ 4000 ካሬ ላይ ያረፈ ግሪን ኤሪያው፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ በነፃ የምትጠቀሙት ይሆናል ማለት ነው። እንግዲህ ድርጅታችን ሞን ሪል ስቴት ከዚህ በፊትም ቴክስታይል ፋብሪካ ላይ፣ ጨርቃጨርቅ ፋብሪካ ላይ የቆየ ሲሆን በቅርብ ደግሞ ወደ ሪል ስቴቱ ኢንዱስትሪ በመቀላቀል ብዙዎችን የቤት ባለቤት እያደረገ ይገኛል። የግንባታ ፕሮግሬሱም እዚህ ቪዲዮ ላይ እንደሚታዩት በፍጥነት ነው እየተገነባ የሚገኘው። ስልካችን እዚህ ያለ ቀጥታ መደወል ትችላላችሁ። ውጭ ሀገር ያላችሁ ደግሞ በዋትስአፕ በቴሌግራም እኛን ኮንታክት ማድረግ ትችላላችሁ። አብዛኛው ቤቶች ተሽጠዋል። ጥቂት ቤቶች ናቸው የቀሩ። እናንተም እድሉን መጠቀም ትችላላችሁ። ደውሉልን። ሞን ሪል ስቴቶች ነን። ሰላም ሁኑ ጋይስ።